ሰላም እንዴት ናችሁ? ቮይስ ኦቨሬ ብዙም ልክ ስላልነበረ ነው ሪከርድ የማደርግላችሁ። ከሺን እና ከአሊኤክስፕሬስ ያዘዝኳቸው እቃዎች አብረን እናያቸው። የመጀመሪያ ይህንን ቀሚስ ነው። በጣም ነው የወደድኩት ከምነግራችሁ በላይ። ብዙ ልብስ ነው ያዘዝኩት። ፓርትቱ ብላችሁ የፓርትቱ ላይ እቀጥልላችኋለሁኝ። የመጀመሪያ ይህን ቀሚስ ነው። እንደምታዩት በጣም ነው የሚያምረው እና ይቺን ፍላት ጫማ በጣም ነው የምታምረው። ቀለል ያለች ናት እና በእንደዚህ አይነት ቀሚስ ትለብሳለች ብዬ አስባለሁ፣ ቀለል ያለ ፕሮግራም ሲኖረን። ሲቀጥል ደግሞ ይቺ ቁምጣና ይቺ ምንድን ነው የምትባለው ጃኬት ነው የሚባለው አይደል ነው። በጣም ነው የሚያምረው። ሁለቱም አንድ ላይ በፍላትም በስኒከርም መለበስ የሚችሉ ናቸው እና ኳሊቲው ራሱ እንዴት እንደወደድኩት ልነግራቸው አልችልም። አብሶ ቁምጣዎቹ አሁን ላይ ትሬንድ ሆነዋል። በጣም የተለበሱ ነው ያሉት። ከላይ የለበስኩት ከአሊኤክስፕሬስ ነው ያዘዝኩት። ከታች ደግሞ ከሺን ነው ያዘዝኩት። ከዛ ይቺ ባግናት በጣም ነው የምታምረው። ይቺ ራሱ ብዙ እቃ መያዝ ትችላለች። አብሶ ፀጉር ቤት ስንሄድ ሻምፖ ኮንዲሽነር ለመያዝ ትመቻለች ብዬ አስቤ ነው ያዘዝኩት። ከዛ ደግሞ ይቺ ዋግ በጣም ነው የወደድኳት። ከአሊኤክስፕሬስ ነው ያዘዝኳት። በጣም ነው የምታምረው። ኳሊቲዋም ባጓም በቃ ዩኒክ ነገር ናት፣ ደስ ትላለች። ቪዲዮውን እስከ መጨረሻ ድረስ አይታችሁ የትኛውን ጫማና የትኛውን ቀሚስ እንደወደዳችሁት ኮሜንት ላይ ጻፉልኝ። የፈለጋችሁት አይነት እቃ ለማዘዝ ከአማዞን ሆነ ከሺን ከአሊኤክስፕሬስ ማዘዝ ትችላላችሁ። የቴሌግራም አካውንቷ ከላይ ያስቀምጥላችኋለሁ። አመሰግናለሁ። ባይ
ቴሌግራም አካውንታቸው ከላይ አስቀምጥላችኋለሁ። የገባችሁ እዘዙ። አመሰግናለሁ በጣም። እኔ በጣም ነው የወደድኩት በጣም። እናንተ ደግሞ የትኛው እንደወደዳችሁት ንገሩኝ። ወዳችኋለሁ።